ታላቅ እና ተፈላጊ ሰው መሆን የግል እድገትን፣ ስሜታዊ እውቀትንና ጥሩ የሆነ ግንኙነቶችን ያካትታል። ለዚህም ነው ግብ አስተዋጽኦ የሚያደርጉ አንዳንድ ቁልፍ ባህሪያቶችና ልምዶች ልንገራችሁ። ተፈላጊ ሰው መሆን ትክክለኛነት ነው። ለእድገትና ከሌሎች ጋር ግንኙነት ለመፍጠር እየጣሩ ለራሳችሁ ታማኝ መሆን፣ ጉዟችሁን መቀጠልና ሁለቱንም ውስጣዊና በዙሪያችሁ ካለው ዓለም ጋር መገናኘትን ያካተተ ሂደት ነው። አንደኛ ተፈላጊ ለመሆንና ወይም ደግሞ ታላቅ ሰው ለመሆን የምትፈልጉ ከሆነ ማድረግ ያለባችሁ ነገር ራሳችሁን ማወቅ ነው። ጥንካሬዎቻችሁን፣ ድክመቶቻችሁንና የእናንተን ስሜት መረዳት ወሳኝ ነገር ነው። ራሳችሁን ማወቅ በመረጃ ላይ የተመሰረተ ውሳኔን እንድታደርጉና ከሌሎች ጋር እውነተኛ የሆነ ግንኙነት እንዲኖራችሁ ያደርጋችኋል። ድክመቶቻችሁን ማወቅ ደግሞ ጥንካሬዎቻችሁ ላይ ብቻ ፎከስ አድርጋችሁ ድክመቶቻችሁን እንድትተውና ጥንካሬዎቻችሁ ላይ በደንብ እንድትሰሩ ያደርጋል። ሁለተኛ ርህራሄ ነው። የሌሎችን ስሜት መረዳትና የመጋራት ችሎታን ማዳበር የግድ ያስፈልጋል። ጥልቅ ግንኙነትን ማጎልበት የምትፈልጉ ከሆነ የበለጠ ተግባቢና በቀላሉ የሚቀርብ እንድትሆኑ ሩህሩህ መሆን ይጠቅማችኋል። ሩህሩህነት ላይ ሰዎችን ብዙ ታዳምጣላችሁ። ብዙ ስታዳምጡ ደግሞ እነዛ ሰዎች እናንተ እንደምትረዷቸው እንዲያስቡ ያደርጋል። በዚህም ጊዜ ከእናንተ ጋር ብዙ ጊዜ መቆየት ይፈልጋሉ። ለእናንተ ቫልዩ ይሰጧችኋል ማለት ነው። ሶስተኛ በራስ መተማመን። በራስ መተማመን በጣም ኢሴንሻል የሆነ ነገር ሲሆን በራስ መተማመን ስሜታችሁን በመቀበል በራስ መተማመናችሁን ማዳበር፣ ሊደርስባችሁ የሚችሉ ግቦችን በማውጣት ሌሎችን ይበልጥ ማራኪ ያደርጋችኋል። በራሳችሁ ስትተማመኑ ለራሳችሁ ኃላፊነት ትወስዳላችሁ። ለምታደርጉት ነገር ኃላፊነት ትወስዳላችሁ። በዚህ ጊዜ ለራሳችሁ ቫልዩ ስለምትሰጡ ራሳችሁ ላይ ፎከስ አድርጋችሁ ስለምትሰሩ ሰዎች እናንተን ይፈልጓችኋል። ኃላፊነቶቻቸውንም አምነው ይሰጧችኋል ማለት ነው። አራተኛ ደግነትና ርህራሄ። ለሌሎች ደግና ርህራሄ መሆን አዎንታዊ ተጽዕኖ ፖዚቲቭ የሆነ አስተሳሰብን በእናንተ ላይ እንዲፈጠር ያደርጋል። ትርጉም ያለው ግንኙነትም ለመፍጠር ይረዳል። እውነተኛ ግንኙነት ውስጥም ሰዎች ከእናንተ ጋር እንደሆኑ እንዲያስቡ ይረዳቸዋል። አምስተኛ ጥሩ የሐሳብ ልውውጥ ችሎታ ሊኖራችሁ ይገባል። ውጤታማ የሐሳብ ልውውጥ ማድረግ፣ ጥሩ መናገር፣ ጥሩ አድማጭ መሆንን ሁሉንም አጠቃሎ ይይዛል። ትርጉም ባላቸው ንግግሮች ውስጥ መሳተፍ ግንኙነቶችን መረዳት ያበረታታል። ይሄም ደግሞ ማድረግ የምትችሉት የተለያዩ መጽሐፎችን ማንበብና ራሳችሁን በእውቀት ማሳደግን ያካትታል ማለት ነው። ስድስተኛ ፖዚቲቭ የሆነ አመለካከትን አዳብሩ። ለህይወታችሁ አዎንታዊ አመለካከትን መጠበቅ ተላላፊ ሊሆን ይችላል። ስለዚህ በዙሪያችሁ ያሉ ሰዎችን ኢንቫይሮንመንታችሁን ሁሉ በማስተካከል ፖዚቲቭ የሆነ አመለካከትንና ብሩህ አመለካከትን ሌሎች ሊስብና የሚያነቃቃ አካባቢ ስለሚፈጥርላችሁ ለተሻለ አስተሳሰብም ስለሚጠቅማችሁ ፖዚቲቭ የሆነ አመለካከትን ይኖራችሁ። ሰባተኛ ንጹህ አቋምና የተስተካከለ ፊዚካልን አሳምራችሁ ራሳችሁን አዘጋጁ። ታማኝ መሆንና ጠንካራ መሆን የሥነ ምግባር መርሆች ሲሆኑ ንጹህ አቋም ደግሞ ራሳችሁ ላይ ሰርታችሁ የምታመጡት ስራ ነው። የተለያየ ጂም በመስራት ሊሆን ይችላል፣ ጂምናስቲኮችን በመስራት ሊሆን ይችላል። ለራሳችሁ ወጥ የሆነ የሰውነትን ቅርጽ ተላበሱ። ጥሩ ስታተስ ሲኖራችሁ ወይም ደግሞ ጥሩ የሆነ ፊዚካል ሲኖራችሁ ሰዎች ከእናንተ ጋር በሚኖራቸው ግንኙነት ኮምፎርታብል ሆነው እንዲኖሩ ይረዳችኋል። ስለዚህ ንጹህ የሆነ አቋምን በተስተካከለ ፊዚካል አድርጋችሁ ራሳችሁን አቅርቡ። ስምንተኛ ተከታታይ ትምህርቶችን፣ አዳዲስ ዕውቀቶችን ራሳችሁ ላይ አንጸባርቁ። ራሳችሁ ላይ ፎከስ ስታደርጉ ዓለም እናንተ ላይ ፎከስ ማድረጉ አይቀርም። ስለዚህ ራሳችሁ ላይ ትኩረት አድርጉ። ዕውቀት፣ አዳዲስ ልምዶችን ራሳችሁን ማሻሻልና ለግል እድገት በጣም ጣሩ። ራሳችሁን አዳዲስ ነገር አለማምዱ። የማወቅ ጉጉታችሁን አሳድጉ። የማወቅ ጉጉታችሁን በምታሳድጉበት ጊዜ በጣም በሳይንሱ እንደረጋገጠው በጣም የድብርት የሆነ የድባቴን ሂደታችሁ ወይም ደግሞ እንዳጋጣሚ ለሚፈጠሩ የድብርት ጊዜያታችሁን በጣም ይቀንስላችኋል። ለዚህም አዳዲስ ነገሮችን አንድ ነገር ስትጨርሱ ወደ አንዱ ነገር ስትጨርሱ ወደ አንዱ፣ በዚህም ጊዜ ለታይማችሁ ቫልዩ ትሰጣላችሁ። አዳዲስ ነገር ባወቃችሁበት ደረጃ ደግሞ ለራሳችሁ እድገትን እያንጸባረቃችሁ ትመጣላችሁ ማለት ነው። ዘጠነኛ
የመቋቋም ችሎታ ይኖራችሁ። ይህንንም የምታገኙት ኃላፊነቶችን በመውሰድ ነው። ነገሮችን ኃላፊነት እየወሰዳችሁ በደንብ አሳምራችሁ ለሰዎች መልሱ። እናንተ ላይ ኢንተረስት እንዲኖራቸው፣ እናንተ ላይ ፍላጎት እንዲኖራቸው ያደርጋል። ለሚሰጧችሁ ነገር በስራም ሊሆን ይችላል፣ በቤተሰብም ሊሆን ይችላል፣ ወይም ደግሞ የትኛውም በጓደኝነት በግንኙነቶች ውስጥ ሊሆን ይችላል። እናንተ የመቋቋም አቅማችሁን አጠንክራችሁ ቅረቡ። አንድ ነገር ሲሰጣችሁ በኃላፊነት ለዛ ነገር መስዋዕቱ ነው፣ ወይም ደግሞ ለዛ ነገር አሪፍ የሆነ ምላሽን ስጡ። ይህንንም የባህሪ ጥንካሬያችሁን ያሳያል። መቋቋም ችሎታችሁ ሌሎችን በማነሳሳት ጥልቅ ግንኙነትን ሊያዳብር ይችላል ማለት ነው። ስለዚህ የትኛውም ግንኙነት ከእናንተ ጋር ሲመሰረት በምትወስዱት የኃላፊነት መጠን ሰዎች ለእናንተ ትልቅ ሌቭልን እንዲሰጧችሁ ወይም ደግሞ ትልቅ እምነትን እንዲያሳድሩ ይረዳችኋል ማለት ነው። 10ኛ ሌሎች ማክበር በጣም ኢንተረስቲንግ የሆነ ነገር ነው። ክብር በየትኛውም የህይወታችን ዘርፍ ግዴታ የሚያስፈልገን ነገር ነው። አስተዳደጋችን ሆነ ደረጃችን ምንም ይሁን ምን ሁሉንም ሰው በአክብሮት መያዝ ብስለታችንን ያሳያል። እንደ ሰው ያላችሁን ፍላጎትንም ያሳድጋል። ሰዎችም በእናንተ ላይ ትልቅ ክብር እንዲኖራቸው እናንተ መጀመሪያ ሰዎችን ማክበር አለባችሁ ማለት ነው። 11ኛ የቀልድ ስሜት። ጥሩ ቀልድ ስሜት በማቅለል ማህበራዊ መስተጋብር አስደሳች ያደርጋል። ግንኙነት ለመፍጠር ውጥረት ለማርገብ ይረዳል። ስለዚህ አንዳንድ ጊዜ ራሳችሁን ፈታ ማድረግ አሪፍ ነው። ነገር ግን መቀለድ ያለበት ቦታ ወይም ደግሞ መቀለድ የሌለበትን ፕሌስ በመለየት ቀልድ ላይ ብዙም ባትሳተፉም ግን አንዳንድ ጊዜ ወይም በተለያዩ በእረፍት ጊዜያችሁ ሊሆን ይችላል አሪፍ ጊዜን ከሰዎች ጋር ለማሳለፍ ሞክሩ። ነገር ግን ብዙ ጊዜ ባታበዙት ይመከራል። 12ኛ ሁሉም ሰው ሊኖረው የሚገባ ነገር ነው። ለዚህ ለተፈላጊነትም ወይም ደግሞ ትልቅ ደረጃ ሰዎች እንዲሰጧችሁ ብቻ ሳይሆን በህይወት እናንተ ተስፋ እንዳትቆርጡና ለሁሉም ነገር ጉጉ እንድትሆኑ ወይም ደግሞ ህይወት ላይ የተለያየ ነገሮችን አቺቭ ለማድረግ ይጠቅማችኋል። እሱም ፍላጎትና አላማ ሊኖራችሁ ይገባል። ፍላጎትና አላማ መኖር በህይወት ያላችሁን ግለት ወይም ደግሞ ፍላጎታችሁን ያሳያል። ለህይወት በጣም እንድትጓጉና ከday to day ራሳችሁ ላይ እንድትሰሩ ይረዳል። ግቦችንና በአላማ በመሳደድ ሌሎች እንዲያደርጉ በማነሳሳት ይችላል። ስለዚህ ኢንቫይሮንመንታችሁን ያሳምራል። እንደሚባለው ከ5 ሰዎች ውስጥ አንተ 6ኛው ነህ። ስለዚህ በዙሪያህ ያለው ሰዎችም እንዳንተ አይነት ሰዎች እንዲሆኑ ይረዳሃል ማለት ነው። 13ኛ ድጋፍን አትጠይቁ፣ ነገር ግን ድጋፍን ስጡ። ይህ ትንሽ ለየት ያለ ሎጂክ ነው። በአስቸጋሪ ውስጥ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለስራ ባልደረቦቻችሁ ሁሌ በደስታቸው ጊዜ ብቻ ሳይሆን በተቸገሩበትም ጊዜ ባላችሁ አቅም ባላችሁ ነገር ለመርዳት ሞክሩ። በዚህም ጊዜ እንደሚጨነቁላችሁ ለነዛ ሰዎች እናንተ እንደምትጨነቁ ያሳያል። ይህንም ትስስራችሁን ያጠናክራል። ማሰብ ያለባችሁ ይሄ ለማንኛውም ሰው አይደለም የምትጠቀሙት። በተለይ ለቤተሰቦቻችሁ ብትጠቀሙት ከቤተሰቦቻችሁ ጋር ያለውን ትስስር በጣም ያሳምርላችኋል። በስራ ቦታችሁ ነገር ብትጠቀሙት በስራ ቦታ ለእናንተ ትልቅ ደረጃና ተፈላጊ እንድትሆኑ ያደርጓችኋል። በየትኛውም ማህበራዊ መስተጋብሮቻችሁ ውስጥ፣ በፍቅር ግንኙነታችሁ ውስጥ፣ በተለያዩ የጓደኝነት ግንኙነታችሁ ውስጥ ታማኝ ነው ለምትሉ ሰዎች እስካሁን የነገርኳችሁ ሎጂኮች መጠቀማችሁ በጣም ጥሩ የሆነ ትስስር ወይም ደግሞ እናንተ ባላችሁበት ቦታ ላይ ትልቅ ዋጋን ትልቅ ቫልዩን ሰዎች እንዲሰጧችሁ በጣም ይረዳችኋል ማለት ነው። ስለዚህ እስካሁን እያዳመጣችሁን ከሆነ ማስታወሻ መያዛችሁን አትርሱ። ቢኮዝ ይሄ በጣም ኢሰንሻል የሆነ ፖይንት ነው። በጣምም ይጠቅማችኋል። እስካሁን ከተናገርኩት ውስጥም የማይጠቅማችሁ ነው ብዬ የማስበው ነገር የለም። 100% ኤቭሪቲንግ ለሰው ልጆች ለእናንተ ያስፈልጋችኋል ብዬ የማስበው ነገር ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መሆኑን አስባለሁኝ። እንቀጥል። 14ኛ አሁን ላይ በጣም እየተለመደ ነው። ጤናማ የአኗኗር ዘይቤ ይኖራችሁ። በአካል ብቃት እንቅስቃሴ፣ በአመጋገባችሁ ራሳችሁን በመከባከብ አካላዊ ጤንነታችሁን መንከባከብ፣ በአጠቃላይ ደህንነታችሁ ሰዎች ከእናንተ ጋር ሲሆኑ ደህንነት እንዲሰማቸው ያደርጋል። ለራሳችሁም የተለያየ አስተዋጽኦን ያደርጋል። ለራሳችሁ ክብር እንደምትሰጡ ያሳያል። ለራሳችሁ ክብር የምትሰጡ ከሆነ ሰዎች ለእናንተ ክብር የማይሰጡበት ምንም ምክንያት የለም። ክብር ባይሰጣችሁ እንኳን ወይ ስለሚቀኑባችሁ ነው ወይ የእናንተ ደረጃ አይደለንም ብለው ራሳቸውን ዝቅ ስለሚያደርጉ ስለሆነ ራሳችሁ ላይ ይበልጥ ራሳችሁ ላይ ስሩ። ታላቅና ተፈላጊ ሰው መሆን ትክክለኛነት ነው። ትክክለኛ ተግባር ነው። ለሁሉም ሰው የሚያስፈልገው ነገር ነው። ለእድገትና ከሌሎች ጋር ያላችሁ ግንኙነት ለመፍጠር ዋናው ነገር በሰዎች ዘንድ ተፈላጊና ታላቅ ሰው መሆን የግድ ያስፈልጋል። እድገትን የምትፈልጉ ከሆነ ራሳችሁን ማሻሻል የግድ ይጠበቅባችኋል። ስለዚህ ለራሳችሁ ታማኝ የሆነ ጉዞ በማዘጋጀት ቀጣይ
ለሚሆነው ህይወታችሁ ውስጣችሁና በዙሪያ ካለው ዓለም ጋር መገናኘታችሁ ተፈላጊ መሆናችሁ በዓለም ላይ በጣም ስለሚጠቅማችሁ በርቱልኝ።